በትር ከእሴይ ስር ትወጣለች በሉ። በትር በሉ ሁላችሁም። ከእሴይ ስር ትወጣለች። ይሄ የተነገረው በምኩራብ ውስጥ ነው። አበባም እንደምታፈራና በላይዋ ላይ አበባ እንደሚገኝ የተነገረው በምኩራብ ውስጥ ነው። ድንግል በድንግልና እንደምትጸንስ በድንግልናም እንደምትወልድ በድንግልናም ደግሞ እንደምትኖር የተነገረው በምኩራብ ውስጥ ነው። ምኩራብ ውስጥ ምሳሌ ተመስሏል። በምኩራብ ውስጥ መጻሕፍት ተነበዋል፣ ተነግረዋል፣ ተጽፈዋል፣ ተተርጉመዋልም። የምኩራብ አገልግሎት ይህ ነው። መስዋዕት ይሰዋበታል፣ መስዋዕቱን ማስተናገድ፣ ካህናት ይጸልዩበታል፣ ጸሎቱን ማስተናገድ ብቻ ነው የምኩራብ ሕግ ማለት ነው። ቅዱስ ማቴዎስም በወንጌሉ ሊቁ ቅዱስ ያሬድን በድርሰቱ እንደነገረን መድኃኒታችን እግዚአብሔር ኢየሱስ ክርስቶስ የፋሲካው በዓል በደረሰ ጊዜ እሱን ሊያከብር ወደ ኢየሩሳሌም ሲሄድ ይላል ቦአ ኢየሱስ ምኩራበ አይሁድ። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄዶ ወደ አይሁድ ምኩራብ ገባ አሉ። ወደ አይሁድ ምኩራብ ምን አላልኳችሁ? ወደ አይሁድ ምኩራብ ምን አለ? ገባ አለ። ገባ። በዓሉን ሊያከብር የሄደው ማን ነው? መድኃኒታችን ማን? ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ በዓሉን ሊያከብር የሄደው ትንቢት ብቻ ሊነገርባት ወደሚገባው፣ ምሳሌ ብቻ ሊመሰልባት ወደሚገባው፣ አምልኮተ እግዚአብሔር ሊፈጸምባት ወደሚገባው ወደ ምኩራቧ ነው የሄደው። ነገር ግን ወደ ምኩራቧ ሲሄድ ምኩራቧ ስራዋን ይዛ አይደለም ያገኛት። ወረከበ በምኩራብ እለ ይሰይጡ ወይሳየጡ አልህምተ ወአባግአ ወአርጋበ። ሊቁ ቅዱስ ዮሐንስ አፈወርቅም ይህንን ነው የተናገረው። ምኩራብ አነመት ጸምረ፣ ምኩራብ ጋቢ፣ ሸማ፣ ልብስ ሰራች ማለት ትንቢት ተነገረባት፣ ምሳሌም ተመሰለባት። ወቤተ ክርስቲያን ተአጽፈቶ፣ ቤተ ክርስቲያን ግን ለበሰችው አለ። ምኩራብ ሰራችው፣ ቤተ ክርስቲያን ለበሰችው ማለት ነው። ምኩራብ የተናገረችውን ትንቢት ቤተ ክርስቲያን ፈጸመችው ማለት ነው። ምኩራብ የሰራችውን ማለበሰችው አልኳችሁ ምእመናን። ምኩራብ ሰራች፣ ቤተ ክርስቲያን ምን አለች? ቤተ ክርስቲያን ምን አለች? ለበሰች። ዛሬ ቅዳሴ የተቀደሰው ምኩራብ በትንቢት የተናገረችው ምሳሌ አማናዊ ስለሆነና ስለተፈጸመ ነው ማለት ነው። ቅድስት ቤተ ክርስቲያናችን ምኩራብ የሰራችውን ሸማ ለበሰችው። ምኩራብ ወለደቶ ወቤተ ክርስቲያን ተወክፈቶ፣ ምኩራብ የወለደችውን ቤተ ክርስቲያን ተቀበለችው። ምኩራብ ያሳደገችውን ቤተ ክርስቲያን ደግሞ ተጠቀመችበት፣ ተረዳችበት። የቅድስት ቤተ ክርስቲያን ምሳሌዋ ምኩራብ ከሸቀጥ ከጸዳች አማናዊቷ ቅድስት ቤተ ክርስቲያን ከንግድ ማዕከልነት፣ ከሸቀጥ ማዕከልነት፣ ከነጋዴዎች፣ ከቀማኞች፣ ከሌቦች ልትጸዳ ይገባል አይገባም? ምእመናን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማያት ሳይዘረጉ የብሱም ሳይገለጥ የነበረ ያለፈውን ሌሊት አሳልፎ ይህንን ብርሃን ያመጣ ፈጣሪያችን እግዚአብሔር ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዲሁም እሱን እግዚአብሔርን ያየንባት እናታችን ድንግል ማርያም ስሟ ከፍ ይበልልን። ይህን ሃይማኖታዊ ቦታ ጠብቀው እንዲህ ሃይማኖታዊ ባህላችንን ጠብቀን እንድንገኝ ያደረጉ አባቶቻችን እነ ቅዱስ ላሊበላ ስማቸው ከፍ ይበልልን። ክቡር አባታችን ቆሞስ አባ ሕርያቆስ ጸጋዬ የቦታችን ዋና አስተዳዳሪ፣ ክቡራን የቅዱስ ላሊበላ ካህናት፣ ሊቃውንት አባቶቼ፣ እንዲሁም የቅዱስ ላሊበላ ሰንበት ትምህርት ቤት መዘምራን፣ የዚህ የቅዱሱ ከተማ ነዋሪዎች፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ስለዚህ ሰዓት አደረሳችሁ? አሜን። በአንድነቱ ሁለትነት
በሶስትነቱም አራትነት የሌለበት ፈጣሪያችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ ከትምህርት አስቀድሞ ትምህርት የሚረዳው ተረጋግተው ሲሰሙት ነውና የምንወጣ ሳንወጣ ተረጋግተን ብንቀመጥ ያለንም ደግሞ ሕሊናችንን ሰብስበን እንድንሰማ በእግዚአብሔር ስም አሳስባለሁ። ምኩራብ አነመት ጸምረ፣ ምኩራብ ጋቢ ሰራች። ምኩራብ በሎ ምኩራብ አነመት ጸምረ፣ ምኩራብ ጋቢ ሰራች በሎ። ምኩራብ ምን ሰራች? ጋቢ ሰራች። ሊቁ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 66 ቁጥር 21 ላይ የተናገረው ቃል ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ መሰረት ይህን ታላቁን ጾም ከጀመርንበት ጊዜ ጀምሮ ሶስተኛው ሳምንት ምኩራብ በመባል ይታወቃል። ማን በመባል አልኳችሁ? ምኩራብ ይባላል ማለት ነው። ምኩራብ ማለት ታላቅ ቤተ መቅደስ ማለት ነው። ምኩራብ ማለት ምን ማለት ነው? ታላቅ ምን ቤተ መቅደስ ማለት ነው፣ ወይም ታላቅ ሕንፃ ማለት ነው። በዚህ በታላቁ ቤተ መቅደስ ውስጥ አማናዊቷ መቅደስ ቅድስት ቤተ ክርስቲያን ከመተከሏ ከመታነጿ አስቀድሞ አባቶቻችን ነቢያት አምልኮተ እግዚአብሔርን ይፈጽሙበት ነበር። ይህ ታላቅ ቤተ መቅደስ ወይም ይህ ታላቅ ምኩራብ ነቢያት ትንቢት ይናገሩበት፣ ምሳሌ ይመስሉበት፣ መስዋዕት ይሰዉበት ነበር። ይህም ሳምንት በዚህ ምኩራብ የሚለውን ስያሜ የያዘበት ቁም ነገሩ ሁለት ምክንያት ስላለው ነው። ስንት ምክንያት አልኳችሁ? ስንት ምክንያት? ሁለት። መጀመሪያ በዘመነ ብሉይ አባቶቻችን በምኩራቡ ውስጥ ያደረጉት ነገር ሁሉ ሁሌም በቤተ ክርስቲያን የሚዘከር የሚታሰብ ቢሆንም እንኳ በዚህ ሳምንት ግን በተለየ መልኩ የሚነገር ስለሆነ ምኩራብ ተብለዋል ማለት ነው። ሁለተኛው ደግሞ መድኃኒታችን እግዚአብሔር ኢየሱስ ክርስቶስ ከተወለደ በኋላ እሱ ተወልዶ በዚህ በምኩራብ ውስጥ ያደረገው ነገር ሁሉ በዚህ ሳምንት በጽናት ስለሚነገር ምኩራብ ተብሎ ተጠርቷል ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅም ይህንኑ ቃል ነው የተናገረውም ስለዚሁ ምኩራብ ነው ማለት ነው። ሊቁ በትምህርታችን መነሻ ምንድነው ያለው? ስለዚህ ምኩራብ ሲናገር ምኩራብ በሉ ጋቢ ሰራች። ምኩራብ ምን ሰራች? ጋቢ ሰራች። ምኩራብ ማለት ምን ማለት ነው ብያችኋለሁ። ታላቅ ምን አላችሁኝ? ቤተ መቅደስ አላችሁ። ጥሩ። ታላቅ ቤተ መቅደስ ከሆነ ቤተ መቅደስ ጋቢ ይሰራል እንዴ? ህንፃ ጋቢ ይሰራል? ምእመናን ይሰራል? አይሰራም። ህንፃው ሊሰራ አይችልም። ነገር ግን ምን አለ ሊቁ? ያ ምኩራቡ ጋቢውን ሰራች ሲል እኛ ምን እያልን ነው ካልን፣ ልብስ የተባለው ትንቢት ነው፣ ወይም ልብስ የተባለው ትምህርት ነው፣ ምሳሌ ነው፣ ሕግ ነው። ምኩራብ ልብሱን ሰራች ስንል ምኩራብ ሕግ ተነገረባት፣ ትምህርት ተሰጠባት፣ ምሳሌ ተመሰለባት፣ ትንቢትም ደግሞ እንዲሁ ተገልጦ ተነገረባት እያልን ነው ማለት ነው። እንደ ሊቁ አነጋገር ምኩራብ ጋቢውን ሰራች ስንል በምኩራብ ውስጥ ሕግ ተሰራ ማለታችን ነው። ምን ተሰራ ማለታችን ነው? ምን ተሰራ? ሕግ ተሰራ። ሕግ ልብስ ይባላል። ወይም ደግሞ ልብስ በሃይማኖታዊ አነጋገር ልብስ ተብሎ ሲመጣ ሕግ ተብሎ ይተረጎማል። ምን ተብሎ ይተረጎማል አልኳችሁ? ሕግ። ልብሱ ሕግ ይባላል ማለት ነው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ ያለውን ቃል ወስጄ ላሳያችሁ። እናታችን ሔዋን አባታችን አዳም በገነት እያሉ አንድ ሕግ ተሰጥቷቸው ነበር። ታስታውሳላችሁ ምእመናን? ታስታውሳላችሁ? ከቃሉ ጋር ናችሁ? እሺ። በገነት እያሉ እግዚአብሔር ምን አላቸው? አትብላ የሚል ሕግ አልሰጣቸውም ነበር? እንዳይበሉ፣ በለስን እንዳይበሉ ሕግ ሰጥቷቸው ነበር።
ሕግ ከሰጣቸው በኋላ በአጭሩ በለሱን በሉ፣ ሕጉን አፈረሱ። እንዳፈረሱ ምንድነው የገጠማቸው? ከልብሰ ብርሃን ምን አሉ ነው የምንለው? ተገፈፉ። ሲገፈፉ ወተሃብኦ እምገጸ እግዚአብሔር፣ ከገጸ እግዚአብሔር ሸሹ። እግዚአብሔር እንዳያያቸው በቅጠል ተሸፈኑ ይላል። እግዚአብሔር እንዳያያቸው በምንድን ነው የተሸፈኑት? በምንድን ነው የተሸፈኑት? እንዲህ ያለ ነገር አለ እንዴ? ሰው ሲደነቁር እንደዚህ ነው ማለት ነው። ሰው ኃጢአት ሲሰራ በጨለማ ውስጥ እግዚአብሔር የማያየው ይመስለዋል ማለት ነው። ከእግዚአብሔር ሸሽተው በየት ነው የተጠለሉት? እግዚአብሔር እንዳያቸው የት ገቡ? ቅጠሉ ውስጥ ገቡ ማለት ነው። እንደዚህ እንደ ሁለት የቅኔ ተማሪዎች ነበሩ ይባላልና የኔታ እንዳይሰሙን በግዕዝ እናውራሉ ይባላል። እግዚአብሔር እንዳያያቸው በምንድን ነው የተሸፈኑት? በቅጠል ማለት ነው። እግዚአብሔር አየ፣ አወቀ፣ መጣ። ሲመጣም ደግሞ ድምፁን ሰሙና አሁንም ተደብቀዋል ማለት ነው። አይቴሃሎ ከአዳም ይለዋል። አዳም ወዴት አለ ይለዋል። ቃለ ከሶበ ሰማዕኩ እንዘ ታንሶሶ ውስተ ገነት፣ በገነት ውስጥ ስትመላለስ ቃልህን በሰማሁ ጊዜ ፈርቼ ተደበቅኩ አለ። ምን ነው? እስመ ዕራቅየ አነ፣ እኔ ራቁቴን ነኝና አለ። ራቁቴን ሆኛለሁና ተደበቅኩ ይላል። ምን ሆኛለሁና አልኳችሁ ምእመናን? ምን ሆኛለሁና? ራቁቴን ሆኛለሁና። አዳም ምንድን ነው ያደረገው? ምንድን ነው ያደረገው? አትብላ የተባለውን አልበላም። ሕጉን አላፈረሰም? አፈረሰ። ሕጉን ሲያፈርስ ምን ሆንኩ አለ? ራቁቴን ሆንኩ አለ ማለት ነው። ስለዚህ ሕግ ልብስ ተብሎ ይነገራል ማለት ነው፣ ይተረጎማል ማለት ነው። ሊቁም ይህንን ነው የነገረን። ያቺ ምኩራቧ ጋቢን ሰራች፣ ሸማን ሰራች፣ ልብስን ሰራች ማለቱ ሕግ ተሰራባት፣ ትምህርት ተነገረባት፣ ምሳሌ የተመሰለባት እያለን ነው ማለት ነው። ዛሬ በዚህ ሳምንት የምናስበው ስም ሊቁ እንዲህ ተናግረዋል ማለት ነው። ዛሬ ሁላችንም ነጭ ለብሰን የተሰበሰብነው አማናዊ ድህነት ተፈጽሞልን ነው አይደለም ምእመናን? አማናዊ ድህነት ተፈጽሞልን አይደለም? ክርስቶስ ተሰቅሎልን ማለት ነው። ዛሬ አብዛኞቻችን ሳንቀበል ወጥተን ሊሆን ይችላል እንጂ ሥጋውን ለእግዚአብሔር በቤተ መቅደሱ ውስጥ ተፈትቶ ነበር። አልተፈተተም ነበር? ተፈትቷል። ይህ አማናዊ ድህነት ከመፈጸሙ አስቀድሞ በምኩራቡ ውስጥ እንደ ምልክት ይታይ ነበር። በምኩራቡ ውስጥ በምልክትና በትንቢት በምሳሌነት ይነገር ነበር። በምን ውስጥ ይነገር ነበር አልኳችሁ ምእመናን? በምኩራቡ ውስጥ። በምን ውስጥ አልኳችሁ? በምኩራቡ ውስጥ። ዛሬኛ የዳነው አማናዊ ድህነት ከመፈጸሙ አስቀድሞ ምልክቱ በዚያች በምኩራቧ ውስጥ ይታይ ነበር። የምኩራቧንም ቅድስና ማየት ጭምር ስለሆነ ማለት ነው። እዩ፣ በትር ከእሴይ ስር ትወጣለች ተብሎ የተነገረው ስለ እመቤታችን ነው አይደለ? በትር ከእሴይ ስር ትወጣለች። ከማን ስር አልኳችሁ? ቆይ ምእመናን ከቃሉ ጋር ሆኖ በትር ከእሴይ ስር ትወጣለች በሉ። በትር በሉ ሁላችሁም። ከእሴይ ስር ትወጣለች። ይሄ የተነገረው በምኩራቡ ውስጥ ነው። አበባም እንደምታፈራና በላይዋ ላይ አበባ እንደሚገኝ የተነገረው በምኩራቡ ውስጥ ነው። ድንግል በድንግልና እንደምትጸንስ፣ በድንግልናም እንደምትወልድ፣ በድንግልናም ደግሞ እንደምትኖር የተነገረው በምኩራቡ ውስጥ ነው። እሱም እንደሚወለድ በየጥቂቱም እንደሚያድግ የተነገረው በምኩራቡ ውስጥ ነው። ይህ ዛሬ የምንጠመቀው የአማናዊ ጥምቀት ምሳሌም የተፈጸመው በምኩራቡ ውስጥ ነው። አማናዊ በግ ኢየሱስ ክርስቶስ ዛሬ የተቀበልነው ማለት ነው። ዛሬ የተቀበልነው የማያልቀው በግ ኢየሱስ ክርስቶስ በምሳሌነት በበግ አምሳል፣ ያን ጊዜ የኢየሱስ ክርስቶስ አምሳል የሆነ በግ ይሰዋ ነበር በምኩራቡ ውስጥ ማለት ነው። ይህ ሁሉ የተደረገው በምኩራቡ ውስጥ ነበር ማለት ነው። በምኩራቡ ውስጥ ነበር። ይህ ሁሉ ምሳሌ የነበረው በምኩራቡ ውስጥ ነበር። ይህንን ነው ጠቅለል አድርጎ ምሳሌውን፣ ሕጉን፣ ትምህርቱን ልብስ ወይም ደግሞ ጋቢ፣ ሸማ ብሎ ሊቁ የተናገረው ማለት ነው። ምኩራብ እንደዚህ ምስጢር የተፈጸመባት፣ እንደዚህም ደግሞ ትንቢት የተነገረባት፣ እንደዚህ ትምህርት የተነገረባት፣ መጻሕፍትም የተነበቡባት፣
የተለየች ቅድስት ነበረች ማለት ነው። በምስራቅ ውስጥ ትንቢት ተነግሯል። በምኩራብ ውስጥ ምሳሌ ተመስሏል። በምኩራብ ውስጥ መጻሕፍት ተነበዋል፣ ተነግረዋል፣ ተጽፈዋል፣ ተተርጉመዋልም። የምኩራብ አገልግሎት ይህ ነው። መስዋዕት ይሰዋበታል፣ መስዋዕቱን ማስተናገድ፣ ካህናት ይጸልዩበታል፣ ጸሎቱን ማስተናገድ ብቻ ነው የምኩራብ ሕግ ማለት ነው። በምኩራብ ትንቢት ተነግሯል አልኳችሁ። በምኩራብ ምን ተነግሯል? ምእመናን ከቃሉ ጋር እንድትሆኑ በምኩራብ ትንቢት ተነግሯል። በምኩራብ ምን ተነግሯል? ትንቢት። በምኩራብ ደግሞ ምሳሌ ተመስሏል። በምኩራብ ምን ተመስሏል? ምሳሌ። በምኩራብ ውስጥ ትምህርት ተሰጥቷል። ሕግም ደግሞ ምን ተብሏል? ተሰርቷል ማለት ነው። ሕግም ተሰርቷል። ለምኩራብ የሚገባት ይህ ነበር። የእንደዚህ ያለች ምስጢር መጠቅለያ ነች ምኩራብ የነበረችው ማለት ነው። ነገር ግን ምኩራብ የገጠማት ይህ አልነበረም። ቅዱስ ማቴዎስም በወንጌሉ ሊቁ ቅዱስ ያሬድን በድርሰቱ እንደነገረን መድኃኒታችን እግዚአብሔር ኢየሱስ ክርስቶስ የፋሲካው በዓል በደረሰ ጊዜ እሱን ሊያከብር ወደ ኢየሩሳሌም ሲሄድ ይላል ቦአ ኢየሱስ ምኩራበ አይሁድ። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄዶ ወደ አይሁድ ምኩራብ ገባ አሉ። ወደ አይሁድ ምኩራብ ምን አላልኳችሁ? ወደ አይሁድ ምኩራብ ምን አለ? ገባ አለ። ገባ። የሄደው በዓሉን ሊያከብር የሄደው አንድ ግለሰብ አይደለም፣ ወይም የሆነ ባለስልጣን አይደለም፣ ወይም የሆነ ባለሀብት አይደለም። በዓሉን ሊያከብር የሄደው ማን ነው? መድኃኒታችን ማን? ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ በዓሉን ሊያከብር የሄደው ትንቢት ብቻ ሊነገርባት ወደሚገባው፣ ምሳሌ ብቻ ሊመሰልባት ወደሚገባው፣ አምልኮተ እግዚአብሔር ሊፈጸምባት ወደሚገባው ወደ ምኩራቧ ነው የሄደው። ነገር ግን ወደ ምኩራቧ ሲሄድ ምኩራቧ ስራዋን ይዛ አይደለም ያገኛት። ወረከበ በምኩራብ እለ ይሰይጡ ወይሳየጡ አልህምተ ወአባግአ ወአርጋበ። ያች ምሳሌ ይመሰልባት የነበረችው ቅድስቷ ምኩራብ ላም ሲሸጥባት፣ በግ ሲሸጥባት፣ እንደዚሁም ደግሞ ርግቦች ሲሸጡባት፣ ነጋዴዎችም ቁመው ሲነግዱባት የንግድ ማዕከል የሸቀጥ ማዕከል ሆና አገኛት ነው የሚለው። አገኛት። የተወደዳችሁ ምእመናን እንድታስተውሉ ፈልጋለሁ። አስተውሉ። የምኩራብ ስራዋ የንግድ ቦታ መሆን ነበር። ምእመናን የንግድ ቦታ መሆን ነበር። መጀመሪያ እኮ ነግሬያችኋለሁ። በምኩራቧ ውስጥ ትምህርት ነበር የሚነገረው ብያችኋለሁ አደለ? ትምህርት ብቻ ከሆነ የሚነገረው አሁን ምን ሆነች ነው ያልኳችሁ? ገበያ ሆና አገኛት ማለት ነው። ሐሳቡን ለማሳጠር መድኃኒታችን እግዚአብሔር ኢየሱስ ክርስቶስ ወገብረ መቅሰፍተ ጥብጣቤ፣ ጅራፍ አንስቶ በጅራፍ ላሙንም በጉንም ርግቦቹንም ነጋዴዎቹንም ቀማኞቹንም ሁላቸውንም ከዚያች ከቅድስቷ ምኩራብ አስወጣቸው ማለት ነው። ካስወጣቸው በኋላ አንድ ነገር ይነግራቸዋል። ምን ይላቸዋል? ኢትግበሩ ቤተ አቡየ ቤተ ምስያጥ አላቸው። ምን ማለት ነው? የአባቴን ቤት የንግድ ቤት አታድርጉ አላቸው። በእውነት በደንብ እንድንናገረው ፈልጋለሁ። የአባቴን ቤት በሉ፣ ድገሙት። የንግድ ቤት አታድርጉት። የምን ቤት አታድርጉት? የምን ቤት ነው የነበረው? ከዚህ አስቀድሞ ነገራቸው። ቤትየሰ ቤተ ጸሎት ይሰመይ አላቸው። ቤቴ የንግድ ቤት ሳይሆን የጸሎት ቤት ነው። የጸሎት ቤት ይባላል። ሊነገድበት አይገባም። ነጋዴዎች ሳይሆኑ መምህራን ሊኖሩበት ይገባል። አገልጋዮች፣ ካህናት፣ ሊቃውንት ሊኖሩበት ይገባል። ቤቴ የንግድ ቤት ሳይሆን የጸሎት ቤት ነው። የምን ቤት ነው አልኳችሁ ምእመናን? የምን ቤት ነው? የጸሎት ቤት ነው። በአጭሩ እንዲህ አድርጎ ያችን በምሳሌ የተዋበች፣ በትንቢት የተዋበች፣ በትምህርት የተዋበች፣ በሕግና በስርዓት የተዋበችዋን ምኩራብ የንግድ መናኸሪያ፣ ገበያ፣ የሸቀጥ መገኛ ያደረጓትን ነጋዴዎቹንና ሸቀጡን ንግዱን ጭምር አውጥቶ አጸዳት ማለት ነው። አጸዳት። የጸሎት ቤት ብቻ መሆኗንም ተናገረ ማለት ነው። ይህች ምኩራብ የቅድስት ቤተ ክርስቲያን ምሳሌ ነች። ዛሬ ሳምንቱን በስሟ ሰይመንላት የምናስባት ምኩራብ
የአማናዊቷ ቅድስት ቤተ ክርስቲያን ምሳሌ ነች ማለት ነው። የማን ምሳሌ ነች አልኳችሁ? የማን ምሳሌ ነች? የቤተ ክርስቲያን ምሳሌ ነች። ያቺ ምሳሌያዊቷ ምኩራብ አማናዊትና እውነት ስትሆን ቤተ ክርስቲያንን ነው የምትሆነው ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅም ይህንን ነው የተናገረው። ምኩራብ አነመት ጸምረ፣ ምኩራብ ጋቢ ሸማ ልብስ ሰራች ማለት ትንቢት ተነገረባት፣ ምሳሌም ተመሰለባት። ወቤተ ክርስቲያን ተአጽፈቶ፣ ቤተ ክርስቲያን ግን ለበሰችው አለ። ምኩራብ ሰራችው፣ ቤተ ክርስቲያን ለበሰችው ማለት ነው። ምኩራብ የተናገረችውን ትንቢት ቤተ ክርስቲያን ፈጸመችው ማለት ነው። ምኩራብ የሰራችውን ማለበሰችው አልኳችሁ ምእመናን። ምኩራብ ሰራች፣ ቤተ ክርስቲያን ምን አለች? ቤተ ክርስቲያን ምን አለች? ለበሰች። ለምን ስንል እስመ መጽሐፍ ለምኩራብ ይላል። የትንቢቱ ምሳሌው በጊዜው የነበረው ምሳሌያዊ ነገር ሁሉ አለን የምኩራብ ገንዘብ ነው አለ። ወታውቆ ለቤተ ክርስቲያን ምስጢሩ ግን ትርጓሜው ግን አማናዊው ነገር ሁሉ ግን የቤተ ክርስቲያን ነው አለ። ውስተ እንታክቲ ተተክለ ሐረገ ወይን፣ በዚያች በምኩራቧ ውስጥ ሐረጉ ተተከለ አለ። ፍሬውን ግን ቤተ ክርስቲያን በላችው አለ። ምኩራቢቱ ሐረገ ወይኑን ተከለችው፣ ቤተ ክርስቲያን ደግሞ ፍሬውን ምን አለችው? በላችው። ሐረገ ወይን መተከሉ በምኩራብ ላይ ነው፣ መበላቱ ደግሞ በቅድስት ቤተ ክርስቲያን ላይ ነው ማለት ነው። ወይኑን የጠመቀችው ምኩራብ ነች፣ ወይኑን የጠጣችው ደግሞ ቅድስት ቤተ ክርስቲያን ነች ማለት ነው። የስንዴው ዘሪ የዘሩ ባለቤት ምኩራቧ ነች። ዘሩ እንደው ስንዴውን ያጨደችውና የሰበሰበችው ደግሞ ቅድስት ቤተ ክርስቲያን ነች ማለት ነው። ቅድስት ቤተ ክርስቲያን ነች። ስለዚህ በምኩራብ የተጀመረው የተነገረው ትንቢት በቅድስት ቤተ ክርስቲያን ተፈጸመ ማለት ነው። ምኩራብ የሰራችውን ቤተ ክርስቲያን ለበሰችው ማለት ወይም ምኩራብ የተከለችውን ቤተ ክርስቲያን ተመገበችው፣ በላችው ወይም አጨደችው ማለት በምኩራብ እንዲህ ይሆናል ተብሎ የተነገረው በቤተ ክርስቲያን ውስጥ ሆነ ተብሎ ስለተነገረ ማለት ነው። ለምሳሌ ምኩራብ ይወርዳን ብላ ትንቢት ተናግራ ነበር። ምን ይላል አልኳችሁ ምእመናን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ምኩራብ በዘመነ ብሉይ የነበረች አምልኮተ እግዚአብሔር የሚፈጸምባት መቅደስ ነች አልኳችሁ አይደለ? በእሷ ውስጥ ሲነገር የነበረው ድንግል ትጸንሳለች የሚል ነው እንጂ ድንግል ጸነሰች፣ ድንግል ወለደች የሚል አልነበረም። በምኩራብ ውስጥ ጌታችን ይወለዳል ነው እንጂ ተወለደ የሚል ትንቢት አልነበረም። ይሰቀላል የሚል ነው እንጂ ተሰቀለ የሚል ትንቢት አልነበረም። ምኩራብ ይወርዳን ያለችውን ቅድስት ቤተ ክርስቲያን ምን ብላ ታስተምራለች? ወረደ። ምኩራብ ይወለዳን ያለችውን ቅድስት ቤተ ክርስቲያን ምን ትላለች? ተወለደ። ምኩራብ ይሰቀላል፣ አማናዊ በግ ሆኖ ይሰዋል ያለችውን ቅድስት ቤተ ክርስቲያን ደግሞ ምን ብላ ታስተምራለች? ተሰዋ፣ ተሰቀለ። ዛሬ ቅዳሴ የተቀደሰው ምኩራብ በትንቢት የተናገረችው ምሳሌ አማናዊ ስለሆነና ስለተፈጸመ ነው ማለት ነው። ቅድስት ቤተ ክርስቲያናችን ምኩራብ የሰራችውን ሸማ ለበሰችው። ምኩራብ ወለደቶ ወቤተ ክርስቲያን ተወክፈቶ፣ ምኩራብ የወለደችውን ቤተ ክርስቲያን ተቀበለችው። ምኩራብ ያሳደገችውን ቤተ ክርስቲያን ደግሞ ተጠቀመችበት፣ ተረዳችበት። ሊቁ የነገረን ይህንን ነው ማለት ነው። ምኩራቧ በቅድስት ቤተ ክርስቲያን ውስጥ እንደ ቀራንዮ አድርገን፣ እንደ ቤተልሔም አድርገን፣ እንደ ዮርዳኖስ አድርገን ድህነታችንን የምንፈጽምበት አማናዊው ነገር ሁሉ ዋይዜማው የተቆመው በቅድስቷ በምኩራብ ነው ማለት ነው። ቅድስት ቤተ ክርስቲያናችንም ከምኩራብ የምትበልጠው አማናዊት በመሆኗ በዚያ ውስጥ በምኩራብ ውስጥ ይሰዉ ከነበሩ አባግ በላይ መድኃኒታችን አማናዊ በግ ኢየሱስ ክርስቶስ የተሰዋባት ስለሆነ ነው ማለት ነው። ምሳሌዋ ምኩራብ ከነጋዴዎች ጸድታ ነበር። ከቃሉ ጋር ናችሁ ምእመናን? ምኩራብ ከምን ጸድታ ነበር አልኳችሁ? ከነጋዴ አልጸዳችም ነበር? ገበያ ከመሆን አልጸዳችም ነበር? ላሞቹ ከምኩራቡ አልወጡም ነበር? በጎቹ አልወጡም ነበር? ርግቦቹ አልወጡም ነበር? ገበያ ሲሆን ንጹሕ የራሱን ገንዘብ የያዘ ሰው ብቻ ነው የሚገኘው ምእመናን ከገበያ።
እየተሰማችሁ ነው አይደለ? ይሰማል አይደለ? ገበያ ውስጥ የተሰረቀ ይሸጣል አይሸጥም? መልሱ እንጂ የተሰረቀ ይሸጣል አይሸጥም? ይሸጣል አይደለ? ገበያ ውስጥ ሌባ አለ። ባለገንዘብ የገንዘቡ ባለቤት ብቻ አይደለም ያለው። አንዳንድ ጊዜ ንግድ ራሱ ሌብነት ሆኖ ይገኛል። ካመጡበት ጨምሮ መሸጥ። ትንሽ ደግሞ ይሄ አልሰለጠነም ተብሎ የሚገኘው ተብሎ የታሰበ ሰውም ከተገኘ ያለ አግባብ ዋጋውን ጨምሮ ማስከፈል። ገበያ እንደዚህ የወንበድና ማዕከል ነው ማለት ነው። ምኩራቢቱ ከዚያ የወንበድና ማዕከል ጸድታ የጸሎት ቤት እንደሆነች ተነግሯል። የቅድስት ቤተ ክርስቲያን ምሳሌዋ ምኩራብ ከሸቀጥ ከጸዳች አማናዊቷ ቅድስት ቤተ ክርስቲያን ከንግድ ማዕከልነት፣ ከሸቀጥ ማዕከልነት፣ ከነጋዴዎች፣ ከቀማኞች፣ ከሌቦች ልትጸዳ ይገባል አይገባም? ምእመናን ልትጸዳ ይገባል? ቆይ ፈቃደኞች ናችሁ አይደላችሁም? ስርቆት በጎ ነው? በጎ አይደለም አይደለ? ገበያነት ለሃይማኖት ቤት ይገባል አይገባም? አይገባም አይደለ? እሺ ምሳሌዋ ከጸዳች አማናዊቷ ልትጸዳ አይገባም? ይገባል። በእውነት ቤተ ክርስቲያን አማናዊ ምስጢር ኢየሱስ ክርስቶስ፣ አማናዊ በግ ኢየሱስ ክርስቶስ የምንገዛባት እሱን የምንቀበልባት እንጂ የምንሻሻጥባት አይደለችም። የተወደዳችሁ ምእመናን ዘመኑን ካያችሁት፣ ጊዜውን ካያችሁት የመለያያ ቅድስት ቤተ ክርስቲያንን ማለት ነው የጸብ አንድ ያለ መሆን ሀገርን ጭምር የማፍረስ ንግድ እየነገርንባት ነው ያለችው። በእውነት በቤተ ክርስቲያን ውስጥ አንድነት ሊነገር ሲገባ፣ መስማማት ሊነገር ሲገባ፣ አማናዊ በግ ኢየሱስ ክርስቶስን በእሷ ውስጥ ልናገኝባትና እሱን ልንቀበልበት እንደሚገባ ሊነገርባት ሲገባ የጸብና የንትርክ የመለያየት የሐሰት የመወነባበድ የመሸቀጥ ቦታ ሆናለች። በእውነት ዛሬ ቤተ ክርስቲያን ማለት ነው። በጊዜው ያለነው እኛ ነን። በጊዜው የነበሩት እነሱ ናቸው ምኩራቧን እንደዚህ ያደረጓት። በጊዜ ያለነው እኛ ነን እንደዚህ ያደረግናት ማለት ነው። ሌላ ይቅር። እስኪ የተወደዳችሁ ምእመናን አስተውሉ። በዘመናችን ትልቅ ጸብ ነበር ከተባለ እንደ ሀገራችን እንደ ኢትዮጵያ የት ነው የመነጨው? ቤተ ክርስቲያን ውስጥ የሚነሳው። ቤተ ክርስቲያኒቱ ቋንቋ ሰማያዊ እንደሆነና ኑሯችንም እንደ ቋንቋችን ሰማያዊ እንደሆነ ኑሯችንም እንዲሁ ሰማያዊ እንደሆነ ሀገራችን ጭምር በሰማይ እንደሆነ የምትናገርና ይህ የሚሰበክባት ሆና ሳለ የተለያየንባት ሳንዋደድባት ብዙ ሰዎች ጭምር የሞቱባት የዚያ ምልክትና መንስኤ ሆና የነበረችው ቤተ ክርስቲያኒቱ ነበረች። አይታችሁ ከሆነ ማለት ነው። በእሷ ውስጥ ያለን እኛ ማለት ነው። ክርስቶስን ከመቀበል ይልቅ የራሳችንን ፍላጎት በእሷ ውስጥ የምንነግድባት እኛ ማለት ነው። ያች ምኩራቧ የሰራችውን ልብስ መልበስ ያቃተን እኛ ቤተ ክርስቲያኒቱን የመከፋፈያ አውድ፣ የራሳችንን ገበያ የምንገበይባት፣ የራሳችንን ንግድ የምንነግድባት፣ ጥቅማችንን ብቻ የምንሰበስብባት አድርገናት ነበር። አሁንም በእውነት አድርገናታል ማለት ነው።